ይህ ቪዲዮ የኦርቶ አህባሽን ውሸት የምናጋልጥበት ይሆናል። ኻሰታን ጋሼ ሼህ ሰይድን ውሸት ማለት ነው። አስተምሮ ማሳመን ያቃተው በውሸት ለማሳመን የሚሞክርበት ማለት ነው። ስሙ ሼህ ነው። አብረን እንከታተል። አልሐምዱሊላህ الذي جعلنا سببا لمن اهتدى። በዚህ መልኩ ኮሜንቱን እንደምታዩት ሰውነት ይቀድማል። ወደኛው እየመጡ ነው። አልሐምዱሊላህ ረቢል ዓለሚን። እዚህ ጋር አሁን ፕሮፋይሉን ቆርጦታል እንዳያስታውቅ ማለት ነው። እኔ ግን ቆርቆሬ ያወጣላችኋለሁ። ሂሳቡ በፎቶ ላይ እንደምታዩት ይሄ ነው። ሰውነት ይቀድማል የሚለው ፕሮፋይሉንም ይዩት፣ ስሙንም ይዩት። ልብ በላችሁ ማለት ነው። ተናግሮ በቁርአንና በሐዲስ በዲቤ በቢድዓ በሽርክ ወደ አህባሽነትን መቀየር ያቃተው በውሸት ልክ እንደ ክርስቲያኖቹ ከእስልምና ወደ ክርስትና የመጣች ብሎ እንደምጽፉ ልክ እንደዛ ያደረጉ ያፈበረኩ ማለት ነው። አሁን ወደ ሰውነት ይቀድማል የሚለው አካውንት እንሂድ። የትልቅ ትንሽ ማለት ጋሽ ሰይድ ነው። በነገራችን ላይ የሚያሳዝነው ነገር ማለት ሰውነት ይቀድማል የሚለው ሰልማን እያለ ነበር አይደል? አከብረና ይሰለም ይሄ ነው። ፕሮፋይሉን ብላችሁ ይዩት። ኦኬ፣ ይህ መቼ ነው የተለቀቀው? ካሜራ ልገዛልን ነው ግን ጡረተኝነትን በሚለምን ጊዜ ካሜራ ለመግዛት ፎሎ በሚለምን ጊዜ የተለቀቀ ቪዲዮ የዛሬ ስንት ወራቶች በፊት ማለት ነው። ኦኬ 2025 ላይ የተለቀቀ ነው። የዛሬ ዓመት አካባቢ ማለት ነው። ኦኬ ይሄስ አህባሽ አይደለም? አስባችታል? ኢዘን ይህ ግለሰብ ነው እንኳን ከዋሃቢነት ወደ እስላምነት የገባው እየተባለለት ያለው። እኔ ምለው ለምን መቅጠፍ አስፈለገ? አይከብድም? ሱብሓነ ለዚ ላ ይሙት። ልብ በሉ፣ ሰውነት ይቀድማል የምለው ማለት ነው። ይህ ነው ዳዋ ማድረግ እየቻለ ቁርአን ቀርቶ ማስተማር እየቻለ ለምን መዋሽ አስፈለገ? ድቤ አስደብድቡ አቃተውና በውሸት መጣ። ልክ እንደ ክርስቲያኖች ማለት ነው። አንዳንዴ ጋሽ ሰይድ ለኢፎይ አስተማሪ ሆኖ ይቀርባል። አንዳንዴ ደግሞ ኢፎይ ለጋሽ ሰይድ አስተማሪ ሆኖ ይቀርባል። አሪፍ ነው መጠቃቀም። ግን ለምን ትቀጥፋለህ? ቀጣፊ ነህ ወላሂ። መጨረሻ በዲን አልእስላም ወላሂ ተራ ሰው ብትሆን ሰው ትልቅ አድርጎ ባይቆጥርህ ምን መስሎ አይታየኝም። ነገር ግን ሼህ ኡስጧዝ እየተባልክ ኡስጧዝ ነህ እኮ አንተ ኡስጧዝ ጀግናችን እየተባልክ ጀግንነት በውሸት ነው ወላሂ ወቢላሂ። በዲን አልእስላም ኻሰተን በደረሳ ስም እየነገርክ ከስራ አልቀርም። ለወደፊቱ ትምህርት ይሆንላል ብዬ ገምታለሁ። አትቅጠፍ። አንዳችን ነገር ልትወዱ ትችላላችሁ፣ እሱ ለእናንተ መጥፎ ሆኖ ሳለ፣ አንዳችን ነገር ልትጠሉ ትችላላችሁ፣ እሱ ለእናንተ መልካም ሆኖ ሳለ አላህ ያውቃል። አይ ቢኸዋቲሚል አምር ማለት የመጨረሻው ጉዳዩ ምንድን ነው የሚሆን አላህ ያውቃል። ስለሚያውቅ ነው የሚነሳችሁ። ወአንቱም ላ ተዕለሙነ ማ የንፈዕኩም ወላ ሸይ የضርኩም፣ የሚጠቅማችሁንም የሚጎዳችሁን ነገር አታውቁም እያለ ነው አላህ። ስለዚህ በየኮሜንቱ ስር እየገቡ ምን ይላሉ? እንደዚህ አይነት የዚህ ሚስት ባደረገኝና እንደዚህ አይነት ልጅ በሰጠኝ። ያ ጀማ ምን ነው እነ አቡበክርን አላላችሁም? እነ ዑመርን አላላችሁም? እነ ዑስማንን አላላችሁም? ላ ሐውለ ወላ ቁወተ ኢላ ቢላህ። ኧረ አላህን ፍሩ። ታች አቡበክር አላላችሁም? ዑመር አላላችሁም? ዑስማን አላላችሁም? አልይ አላላችሁም? መቼም አላህን አይደል የጠየቃችሁት? ልጅ በተለይ ባልን እንኳን እንግዲህ በቃ ቁጭ ብላችሁ እያላችሁ የምትውሉ ስለሆነ ገብቶላችሁ የገባላችሁ ነገር የለውበትም በዛ ጉዳይ ላይ። ነገር ግን ምንድነው እዛ ጋር ልጅ እኮ ነው ያላችሁት። ልጅ እንደዛ አይነት ልጅ ስጠኝ እንደ አቡበክር ልጅ ስጠኝ ብትሉ ምን አለበት? የዑመር ሸይጣን የሚፈራው አይነትን ጀግና ስጠኝ ልጅ ስጠኝ ምን አለበት? የዑስማን አይነትን ዝኑረይን የተባለ የነብዩን የሁለት ልጅ ያገባ ጀነት የተመሰከረላቸው እነዚህ የሱን አይነት ልጅ ስጠኝ ብትሉ ምን አለበት? የነ አልይ ኢብኑ አቢ ጣሊብ የሱን አይነት ልጅ ስጠኝ ብትሉ ምን አለበት? የነ አቡ ዑበይዳ ኢብኑ ጀራህ ታማኝ አሚኑ هذا الامه የተባለ ቢላል ኢብኑ ረባህ ጀነት ውስጥ ኮቴ የተሰማ የተባለ ሰዓድ ኢብኑ አቢ ወቃስ እርሚ ቢአቢ ኡሚ አንተ የተባለው ጣል በእናቴ እናትና አባቴ ፊዳ ይሁኑልኝ የተባለለት ጀግና
ኻሊድ ኢብኑ ወሊድ አንድም ጦር ተሸንፎ የማያውቅ የሱን አይነት ልጅ ስጠኝ ብትሉ ሰምን አለበት? ላ ሐውለ ወላ ቁወተ ኢላ ቢላህ። ጌታዬ ሆይ እንደዛ አይነት ባል ስጠኝ፣ የዚህን እሱን ስጠኝ፣ እንደሱ አይነት ልጅ ስጠኝ ደግሞ ላ ሐውለ ወላ ቁወተ ኢላ ቢላህ። ላ አድሪ የምትጠይቁት አላህን እንጂ ፍጡርን አይደለም። ለምን አላህን ከጠየቃችሁ ከፍ አታደርጉ። እነዛ ጀነት የተመሰከራቸው ለምን አትጠይቁን ከአላህ? አላህ ይሳናዋል አይሰጠንም ብላችሁ ትገምታላችሁ? ከልብ ብትለምኑት አላህ ሱብሓነሁ ወተዓላ አላህ ላይ መንገድ ላይ ሱና ላይ ሙጥጭ ብሎ የሚሞቱ ዓሊም ልጆችን አይሰጠንም ብላችሁ ትገምታላችሁ? ሙጭጭ ብሎና ያን ለምኑት አላህ። ስለዚህ ጋጦ ወጥ አትሁኑ እህቶቼ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? أن مما أدرك الناس من كلام النبوة الأولى إذا لم تستحي فاصنع ما شئت. إيه زاتشان نجي فكار አይደለም። ካሁን በፊት እና ሐዲስ ሸርኑ አይተናል እዚሁ ኪታብ ላይ እማ ታፍር ከሆነ ያሻህን አድርግ ብለዋል። እህቶቼ እፈሩ። ስለዚህ እዚህ ቦታ ላይ ይሄ ሐዲስ ምንድነው የሚያመላክተው? ስለ ስነ ምግባር አለ فهذه قاعدة عظيمة من قواعد الأخلاق كسن مقبار تلك يهونا مسارتاوي يهونا حديث نوالا كأخلاق وجست رهني إذا كسكولا تشالوتني كأخلاق وجست سيت لج بحياء نميام ربات يعني ننسى الله ندي ستش فلك شنقدي موجتشالش من أيتشال مال تبالا ولكن لعله هذا الرجل مع هذا الشخص لا يكون لك خير ولا يأتيك بخير بملكان ما يمتقلش ሊሆን ይችላል። በሚዲያ ላይ ለምንናገረው ወንድሞች ምን አሳወቃችሁ? ውስጣችን ትዳር ላይ የምንኖርበትና የግል ህይወታችን ላይ ምን አሳወቃችሁ? ሚዲያ ላይ የሚናገሩ ሰዎችን ልክ እንደ ሚዲያ አይነት ንግግር ሙቃብል ከውስጥ ያደርጉልኛል ምን በምን አወቃችሁ? በምን አያችሁ? ምናልባት እኮ ሚዲያ ላይ ሳሊህ ከውስጥ እኮ ሙጅሪም ሊሆን ይችላል፣ ፋሲር ሊሆን ይችላል፣ ፋጅር ሊሆን ይችላል። አላህ ይጠብቀንና ምን አሳወቃችሁ? ስለዚህ ይሄንን ስጠኝ ከማለት ይልቅ አላህን ያ ረቢ ለኔ ለዱንያዬም ለዲኔም የሚበጀንን ስጠኝ በሉ። ያ ስላችሁ ደግሞ ምናት አይደለም አከሌን ስጠኝ ብላችሁ መለመን حرام ነው እያልኩ አይደለም። ላ ዑለማዎች ያላሉትን ነገር ነው አልዳፈርም። ማን ነኝ እኔ? ነገር ግን እህቶች ይሄ ምን አይደለም ከአኽላቅ አይደለም። ይሄን ነው እያልኩ ያሉት ከአኽላቅ አይደለም። ከሰዎች ጋር በሚደረጉ ሙቃቢላዎችም በተለያዩ ሁኔታዎችም ይሄ ከሙስሊም ስነ ምግባር አይደለም። فينبغي للإنسان أن يتجنب الضرر سواء كان يصدر منه أو منه هو ابتداء معلش ጉዳቱ ከመነሻው ከመሰረቱ ከሱ ጉዳትን የሚመጭም ይሁን ልክ እንዳልነው ቅድም ትርጉም ሁለት አለው ብለናል። ላ ضرر ولا ضرار አንድ አይነት ማዕና የሚሰጡ ነው ብለዋል።